ጤና ይስጥልኝ እንደምን ቆያችሁ ውድ ኢትዮጵያውያን። ዛሬ ነሐሴ 8 ቀን 2018 ዓ.ም ከዕለቱ መረጃዎቻችን ጋር እንደተለመደው ተመልሰናል። በዛሬው ዝግጅታችን በሀገራዊ የምክክር ሂደቱ ዙሪያ ከተነሱ ውዝግቦች ጀምሮ እስከ ወታደራዊና ፖለቲካዊ እንቅስቃሴዎች ድረስ በርካታ አንገብጋቢ ጉዳዮችን ይዘንላችሁ ቀርበናል። በቅድሚያም የያዝናቸውን ዋና ዋና ርዕሰ ጉዳዮችም የምክክር ጉባኤው ውዝግብ እንደቀጠለ ባለበት በዚህ ወቅት አዲስ አበባ የፌዴራልና የኦሮሚያ ክልል የጋራ መቀመጫ እንድትሆን ተወስኗል በሚል የተሰራጨው መረጃ መሰረተ ቢስ መሆኑ ተነግሯል። መረጃውን ማን እንዳሰራጨውም ተነግሯል። ከዚህ ጉባኤው ጋር በተያያዘም በተሳታፊዎች ላይ የደረሱ ዛቻዎችና ማስፈራሪያዎች የመድረኩ ሰብሳቢዎች በደረሰባቸው ጫናም ለሕክምና ሆስፒታል ስለመግባታቸው እንዲሁም የአማራ ክልል ከፍተኛ አመራር በመድረኩ የተሰነዘሩ የጥላቻ ንግግሮች ስለመኖራቸው የገለጹትና ከአማራ ተወካዮች በኩል ስለተሰጠው ምላሽ የተናገሩትን በቀዳሚነት ተመልክተናል። በሌላ በኩል የፋኖ ኃይሎች ከህወሓት ጋር ሊያደርጉት ነው ስለተባለው ጥምረት ታዋቂው ፖለቲከኛ ሻለቃ ዳዊት ወልደ ጊዮርጊስ ያስተላለፉት ጠንካራ ማሳሰቢያና ተቃውሞ አለ። እንዲሁም ጽምዶ በናይሮቢና በሱዳን ያካሄደውን የተባለውን ወታደራዊ ስብሰባ በተመለከተ የወጡ መረጃዎች አሉ። እንዲሁም የተጠቀሱ የእጩ አመራሮች ስም ዝርዝርም ሌላው በዘገባችን የተከታተልነው ጉዳይ ነው። ከጉዳዩ ጋር በተያያዘም ህወሓት ከውጭ ኃይሎችና ዲፕሎማሲያዊ ጫና ወደ ሰላም ድርድር ለመመለስ ጥያቄ አቅርቧል ሲሉ አምባሳደር ሱሌማን ደንደፎ መናገራቸው በግንባሮች ስላለው ተጨባጭ የሰራዊት እንቅስቃሴ ተጨማሪ ያዝናቸውን መረጃዎች አሉ። አድማጮቻችን እነዚህ መረጃዎች በስፋትና በጥልቀት የምናቀርብ መሆኑን ቃል እየገባን አሁን በቀጥታ ወደ ዝርዝር ዘገባዎች እንሻገራለን። አብራችሁን ቆዩ። በቅድሚያም እየተካሄደ በሚገኘው የሀገራዊ የምክክር ኮሚሽኑ ጉባኤ ላይ በተለይም የአዲስ አበባን ጉዳይ አስመልክቶ እየተካሄደ ስላለው ውይይት የተለያዩ መረጃዎች መውጣታቸውን ቀጥለዋል። ትናንት አመሻሽ ላይ አዲስ አበባ የፌዴራል መንግስትና የኦሮሚያ ክልል የጋራ መቀመጫ እንድትሆን ተወስኗል የሚል መረጃ ቢሰራጭም ወዲያው ግን መረጃው ሐሰተኛ መሆኑ ከተሳታፊዎች በተገኘው መረጃ ተረጋግጧል። የአማራ ክልል ከፍተኛ አመራሮችም የተናፈሰው መረጃ መሰረተ ቢስ መሆኑን ጠቅሰው መረጃውን ያሰራጨው አካል አስቀድሞ ይህንኑ አጀንዳ በውይይቱ መገባደጃ ላይ በስውር ለማስረጽ የሞከረ ወገን መሆኑን አስታውቀዋል። በሌላ በኩል በአጠቃላይ የምክክር ሂደቱ አያያዝ ግልጽነትና ነጻነት ዙሪያ ከተሳታፊዎች ዘንድ ከፍተኛ ቅሬታዎች እየቀረቡ ይገኛሉ። ላብነትም ውይይቱ ለብዙሃን መገናኛ ሚዲያዎች ዝግ መሆኑ ቢገለጽም አጠቃላይ ሂደቱ በቪዲዮ እንደሚቀረጽና ይህም በልዩ ክፍል ሆነው ክትትል በሚያደርጉት የደህንነት አካላት በቀጥታ እንደሚታይ ተነግሯል። ተሳታፊዎቹ ለኮሚሽኑ ቅሬታ ቢያቀርቡም ቀረጻው ለታሪካዊ ሰነድነት የሚውል ነው የሚል ምላሽ ተሰጥቷቸዋል። ይሁን እንጂ የደህንነት አባላቱ ተወያዮቹ የሚያነሷቸውን ጠንከር ያሉ ሐሳቦች በተለይም በአዲስ አበባ ጉዳይ መሰረት በማድረግ ከስብሰባው በኋላ ማስፈራሪያና ጫና እንደሚያደርሱባቸው ተገልጿል። ከተሰነዘሩት ማስፈራሪያዎች መካከልም ስምህ ከመንግስት ተቃዋሚዎች ጋር ተነስቷል፣ እያንዳንዱ ንግግር ተቀርጿል፣ አርፈ ልጆችን ብታሳድግ ይሻላል የሚሉ ቀጥተኛ ዛቻዎችና ማስፈራሪያዎች እንደሚገኙበት ተጠቁሟል። ለዚህ ጫና ማሳያ ተደርጎ በተጠቀሰው ሌላ መረጃ ደግሞ የአዲስ አበባን ጉዳይ ሲያወያዩ የነበሩት ሰብሳቢ ከክልልና ከከተማ አስተዳደር እንዲሁም በሌሎች ባለስልጣናት በተደወሉላቸው ተደጋጋሚ የስልክ ጫናዎች ምክንያት በደረሰባቸው ከፍተኛ ውጥረትና የጤና መታወክ ለ2 ቀናት በሆስፒታል ሕክምና እስከ መከታተል እንደደረሱ ነው የተገለጸው። በተጨማሪም በስብሰባው ወቅት የተወሰኑ ተሳታፊዎች የኃይልና የቁጣ ስሜት በማሳየት አጀንዳ ለማስቀየር መሞከራቸውና ከምክክሩ ክፍለ ጊዜያት በኋላም የኦሮሚያ ክልል አመራሮችና አባላት በተናጠል ውይይት ሲያደርጉ እንደነበረ ተገልጿል። በጉባኤው ላይ የአማራ ክልልን ወክለው የተሳተፉት የክልሉ የባህልና ቱሪዝም ስፖርት ቢሮ ኃላፊ የሆኑት አቶ መልካሙ ጸጋዬ በመድረኩ አማራን የሚያጠለሹና የሚያዋርዱ ንግግሮች ያለምንም ከልካይ መነሳታቸውን ጠቅሰው ጠንከር ያለ ምላሽ ሰጥተዋል። አቶ መልካሙ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ አንድ ጅል የተከለውን ሽብልህ አይነቅለውም እንዲሉ ህወሓት ወይም ትነግ በአካል ብቻ የራቃቸውን የመንፈስ ልጆቹ አሁንም መረን የለቀቁ ንግግሮች፣ ዘለፋዎችና በጽንፈኝነት የታጀቡ ትረካዎችን በጨዋው ህዝባችን ላይ ሲሰነዝር አስተውለናል። የቆዩ የጥላቻ ቅሪቶችንና
ያለ ስሙ ስም በመስጠት ሕዝብን ከሕዝብ ለመለየት የሚሞክሩ አካላት ይህ አካሄድ ለእናንተም ሆነ ላስተማራችሁ የጥላቻ መምህር አያዋጣም፣ ሀገር የምትገነባው በመከባበር እንጂ በስድብ አይደለም ስንል በግልጽ ምላሽ ሰጠናል ብለዋል። ባለሥልጣኑ በዚህ ጠንካራ መልእክታቸው በምክክሩ አዳራሽ ውስጥ የአማራን ሕዝብ ማንነት የሚያጎድፉና ክብር የሚነኩ የስም ማጥፋት ዘመቻዎች ያለምንም ገደብ መስተጋባታቸውን አጋልጠዋል። አቶ መልካሙ የመንፈስ ልጆች ሲሉ የገለጿቸው አካላት የቀድሞ ህወሓት ሲጠቀምበት የነበረውን የጥላቻና የከፋፍለ ግዛ ፖለቲካ ትረካ ዛሬም እንደ አዲስ እያራመዱት መሆኑን አስረድተዋል። አክለውም ይኸው አካሄድ ህወሓትን ከውድቅት እንዳልታደገው ሁሉ አሁንም በስድብ በማግለልና በጠላትነት ፍረጃ ላይ የተመሰረተ የፖለቲካ አካሄድ ሀገር እንደማይገነባና ለማንም እንደማይበጅ ገልጸው ብሔራዊ ምክክር በመከባበር እንጂ በዘለፋ እንደማይሳካ አስገንዝበዋል። የአዲስ አበባን አጀንዳ በተመለከተም ኃላፊው ሲያብራሩ አዲስ አበባ የኦሮሚያ ክልል ዋና ከተማ ሆና ህገ መንግስታዊ እውቅና ይሰጣት የሚል ሐሳብ አስቀድሞ በነበሩት የውይይት ቡድኖች ያልተነሳና ከረፈደ በስውር የተሰነቀረ አጀንዳ እንደነበረ ጠቁሟል። ይህን አጀንዳ ያመጣው ቡድንም በአዳራሽ ውስጥ ተቀባይነት ያጣውን ሐሳብ መላው ተሳታፊ ወሰነው አስመስሎ በሚዲያ ለማስተጋባት መሞከሩን አጋልጠዋል። በጉባኤው አብዛኞቹ ተሳታፊዎች የጋራ ያደረጉትን አቋም ሲያጠቃልሉም አዲስ አበባ የማንም የግል ንብረት ሳትሆን የመላው ኢትዮጵያውያን የጋራ ገለልተኛ መዲና፣ የፌዴራል መንግስቱ መቀመጫና የነዋሪዎች የራስ አስተዳደር ማዕከል ሆኖ መቀጠል አለበት የሚል ጽኑ አቋም አለን። ወደ ታሪክ ከተመለስንም ቢሆን የተጻፈ የተነገረና የተኖረ ታሪክ አለን። አዲስ አበባ ወይም በረራ የቀዳማዊ አጼ ዳዊት መናገሻ ከተማ ነበረች። በመሆኑም ለአንድ ወገን ብቻ የተለየ ጥቅም የሚሰጥ ውሳኔ አልተላለፈም። ተወያዮችም ወሰኑ ተብሎ የተሰራጨውን መረጃ ፈጽሞ ከእውነት የራቀ ነው ሲሉ በምክክር ወቅት ሰፊ ድጋፍ ያገኘው ይህ ገለልተኛና የጋራ አቋም መሆኑን በጽሑፋቸው አረጋግጠዋል። በመቀጠልም በኢትዮጵያ ውስጥ ከገዢው የብልጽግና ፓርቲ ጋር በትጥቅ ፍልሚያ ውስጥ የሚገኙ ኃይሎች የጋራ ወታደራዊ ጥምረት ለመመስረት መስማማታቸውን የሚጠቁሙ መረጃዎች እየወጡ ባለበት በዚህ ወቅት ታዋቂው ፖለቲከኛ ሻለቃ ዳዊት ወልደ ጊዮርጊስ የፋኖ ኃይሎች ከህወሓት ጋር የሚያደርጉትን ማንኛውም ጥምረት አጥብቀው እንደሚቃወሙ ይፋ አደረጉም። የቀድሞ የደርግ ከፍተኛ ባለስልጣንና በአሁኑ ወቅት በተቃዋሚው ጎራ የዲፕሎማሲያዊና ዓለም አቀፋዊ ግንኙነት ጥረቶችን በማስተባበር የሚታወቁት ሻለቃ ዳዊት ወልደ ጊዮርጊስ ባስተላለፉት መልእክታቸው የአማራ ህዝብም ሆነ የፋኖ ኃይሎች ከህወሓት ጋር ጥምረት የመፍጠር አንዳችም ፍላጎት ሆነ አስፈላጊነት የላቸውም ሲሉ ገልጸዋል። አክለውም እንዲህ አይነት እርምጃ ፋኖ ያፈራውን ሰፊ የህዝብ ድጋፍ የሚያሳጣና የትግሉን ዓላማ የሚያደበዝዝ ነው ብለዋል። ሻለቃ ዳዊት በሰጡት ማብራሪያቸው ፋኖ በሰው ኃይል ብዛት፣ በሰራዊት ጥራት እንዲሁም በመላ ሀገሪቱ ባለው ሰፊ ተቀባይነት የላቀ ቁመና ላይ ይገኛል። በዚህ ምክንያትም ከህወሓት ጋር አብሮ መስራት የለበትም ነው ያሉትም። በተጨማሪም የ58ቱ የደቡብና የጋምቤላ ብሔረሰቦች ንቅናቄ በቅርቡ ከፋኖ ጋር አጋርነት ለመፍጠር እየተንቀሳቀሰ ባለበት ሁኔታ ፋኖ የትግል መስመሩን መጠበቅና ወዛጋቢ ከሆኑ የጥምረት ጥሪዎች ራሱን ማራቅ አለበት ሲሉ አሳስበዋል። የሻለቃ ዳዊት ተቃውሞ የተሰማው ህወሓት፣ ፋኖ፣ የኤርትራ መንግስት፣ የኦሮሞ ነጻነት ሰራዊት እንዲሁም ሌሎች ኃይሎች ያካተተ ጽምዶ የተሰኘ የጋራ ፖለቲካዊና ወታደራዊ ጥምረት ለመመስረት በናይሮቢ ድርድር መደረጉ ከተዘገበ በኋላ ነው። ቀደም ሲል ዘ ኢኮኖሚስት መጽሔትን የመጀመሪያውን ዙር ውይይት በሱዳን መካሄዱን ከወራት በፊት የዘገበ ሲሆን ጥምረቱም ወደ መጨረሻው ምዕራፍ መድረሱና በቅርቡ ይፋ እንደሚደረግ የአማራ ፋኖ ቃል አቀባይ አቶ አስረስ ማረ ከአንድ ቀን በፊት መግለጻቸው ይታወሳል። አሁን ላይ የወጡ እንዳሉ መረጃዎች ከሆነም ጥምረቱን በአመራርነት የአማራ ፋኖ መሪ አቶ ዘመነ ካሴ እንደሚመሩት፣ ሌትናንት ጄኔራል ፍስሐ ማንጁስና ብርጋዴር ጄኔራል ተፈራ ማሞ ደግሞ በዋናና ምክትል ወታደራዊ አዛዥነት እንደሚመሩት ስምምነት ላይ ተደርሷል ተብሏል። ይህ በእንዲህ እንዳለ በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደንደፎ ባጋሩት መረጃ ህወሓት ከፌዴራል መንግስቱ ጋር ወደ ሰላም ድርድር ለመመለስ ጥያቄ አቅርቧል ሲሉ የያዙትን መረጃ አስታውቀዋል። ምንም እንኳን ከህወሓትም ሆነ ከፌዴራል መንግስቱ በኩል እስካሁን ይህን ጉዳይ የሚገልጽ ይፋዊ ማረጋገጫ ባይሰጥበትም
አምባሳደሩ እንደሚሉት ግን ህወሓትን ይደግፋሉ የተባሉ የውጭ አካላት በፌዴራል መንግስቱ ላይ ከፍተኛ የማግባባትና የዲፕሎማሲያዊ ጫና እያደረጉ ይገኛሉ ብለዋል። ጉዳዩን በቅርበት የሚከታተሉ ወገኖች እነዚህ ከመጋረጃ ጀርባ በፌዴራል መንግስቱና በህወሓት ላይ ጫና እያደረጉ ነው የተባሉት እንደ አሜሪካ ያሉ ምዕራባውያን ሀገራት ሊሆኑ እንደሚችሉ ተገምቷል። ከዚህ ቀደም ህወሓት የፌዴራል መንግስቱ ለድርድር ዝግጁ ባለመሆኑ ወታደራዊ አማራጭ ለመጠቀም እንደሚገደድ ሲገልጽ የቆየ ቢሆንም አሁን ላይ ግን ግጭቱ እንዲቆም ዓለም አቀፍ ጥረቶች የተደረጉ መሆናቸው ተመላክቷል። ይሁንና የድርድር መረጃዎች ቢናፈሱም በተግባር ግን በሁለቱም ወገኖች በኩል የጦር ዝግጅት የተደረገ መሆኑ ተገልጿል። የትግራይ ኃይሎችም ሆነ የፌዴራል መከላከያ ሰራዊት ከባድ መሳሪያዎችንና ተጨማሪ ሰራዊትን ውጥረት ወደ ነገሰባቸው የራያ የአፋር አዋሳኝና የወልቃይት ግንባሮች እያንቀሳቀሱ ይገኛሉ። ይህንኑ የወታደራዊ እንቅስቃሴና ስጋት ተከትሎ የማንነት ጥያቄ በሚነሳባቸው 6ቱ የራያ አካባቢዎች ማለትም በራያ ባላ ወረዳ፣ ባላማጣ ከተማ፣ በራያ አላማጣ ወረዳ፣ በኮረም ከተማ፣ በወፍላ ወረዳ፣ በወፍላ በዛታ ወረዳዎች ተከታታይ የህዝብና የጸጥታ ውይይቶች ባለፉት ቀናት ተካሂደዋል። ውይይቱን የመሩት የሰሜን ወሎ ዞን የሰላምና ጸጥታ መምሪያ ኃላፊ ብርጋዴር ጄኔራል ካሳ ደመሌም ሲሆኑ ከህወሓት የሰራዊት እንቅስቃሴና ዓላማ ጋር በተያያዘም የአካባቢው ማህበረሰብና የጸጥታ መዋቅሩ ማድረግ ስለሚገባቸው አስፈላጊ ጥያቄዎችና ዝግጁነቶች ላይ አቅጣጫን ሰጥተዋል።